ፊልማችን የሚጀምረው ማታ በተባለ በጣም ሀብታምና ትዕቢተኛ በሆነ ወጣት ነው። በቤቱ ውስጥን ዝግጅት ካደረገ በኋላ አንዲት ሴት መጠጥ እንድትጠጣ ይጋብዛታል። እሷም እንደወደደችውና ወዲያው እንደተመለከተችው እንዳፈቀረችው ስትነግረው እሱም የኔ አይነት አይደለሽም ብሏት ይተዋታል። በመንገድ ላይ አንድ ፖሊስ ፍቃዱን እንዲያሳየው ያቆመዋል። ማታ ገንዘብ ሊሰጠው ይሞክራል። ነገር ግን ፖሊሱ ተዋርዶ እናም ደግሞ ማናቅ ስለተሰማው እምቢ ይላል። ማታ ወዲያውኑ ከመኪናው እንዲወርድ ያዘዋል። ነገር ግን ማታ መኪናውን አስነስቶ ፖሊሱን መሬት ላይ ይጎትተዋል። ህይወቱን አደጋ ላይ ይጥለዋል። የማታ አባት ቲዩሞን እና ጠበቃው ልጃቸውን ለማስፈታት ወደ ፖሊስ ጣቢያ ይሄዳሉ። ቲዩሞን ጠበቃውን ልጁ የሚያመጣባቸው ችግር መታገዝ እንዳልቻለ ብልሹና ኃላፊነት የጎደለው እንደሆነ ይነግረዋል። ወደ ማታ ዘንድ ሄዶ ማታ በእሱ ምትክ ወደ እስር ቤት እንዲገባ ከአንድ ሰው ጋር በትንሽ ገንዘብ እየተደራደረ እንደሆነ በመናገር አባቱን ያበሳጨዋል። ቲዩመን በጣም ተቆጥቶ ነገር ግን ልጁ እስር ቤት መግባቱን መታገስ ስላልቻለ ሊያወጣው ይገደዳል። ቲዩመን ማታ እየተከራከረ ብልሹ እንደሆነ እና ቢሞት እንኳን በህይወቱ ምንም ማድረግ እንደማይችል ይነግረዋል። እሱ የ27 ዓመት ልጅ ስለሆነ ማቲን ይነግረዋል። እሱ የሚነግረው ሁሉ ትክክል እንደሆነ በማንኛውም ችግር ላይ በገንዘብ መፍትሄ መምጣት እንደሚችልና ይህን ሁሉ የሚያደርገው ገና በልጅነቱ ላጣት እናቱ ያለውን ሀዘን ለመርሳት ብቻ እንደሆነ ይናገራል። ገንዘብ እናቱ ሊመልስለት ቢችል ኖሮ በጣም አመስጋኝ ይሆን ነበር። ከዛ ይወጣና ወደ ቲዩም ይሄዳል። በዚያው የፊልም ዳይሬክተር የሆነችውን ኤላ የተባለች ጓደኛውን ያገኛል። የሆነውን ነገር ሁሉ እናቱን በማጣቱ ምክንያት ያጣውን ፍቅር ለማካካስ ብሎ ሀብቱን ሁሉ እንደሰጠውና ለሰዎች እንደሚሰጥ ነገር ግን ይሄ እሱን ብልሹና እብድ ብቻ እንዳደረገው ይነግራታል። ኤላ ወደ ጎልማሳ ሰውነት እንዲመለስ መፍትሄ እንዳላት ትነግረዋለች። ነገር ግን እሷ ማዳመጥ አለበት። እሷም ታካሚዎች በድንጋጤ ሕክምና ሾክ ቴራፒ ወደሚያክመው ዶክተር ሳሚ ትወስደዋለች። የዶክተሩ ክሊኒክ ያለችበት በተተወ ቦታ ላይ ስለነበር እናቲውም እዚህ ቦታ ላይ የዶክተር ክሊኒክ ሊኖር እንደሚችል አላመነም ነበር። ወደ ውስጥም እንደገቡ ሳሚ ተሰቅሎ ያዩታል። ቲዩምም ፖሊሶች ከመምጣታቸው በፊት ኤላ ወዲያውኑ እንድትወጣ ይነግራታል። ነገር ግን ኤላ ሳሚ ሙከራ እያደረገ እንደሆነ ታረጋግጣለች። ሳሚ ይህ የተገደደ ታማኝነት ወይም ደግሞ ፎርስ ሎያሊቲ የሚባል ሙከራ እንደሆነና ባለቤቷ በጣም የሚጠረጥራትና የሚያታልላት አካባቢ በአንዱ ላይ ሊተገበር እንደሚችል ይናገራል። በዚህም ምክንያት ማታለሉን እንዲያቆምና ችግሩ እንዲፈታ ያደርገዋል። ይህ በእንዲህ እንዳለ ቲዩም ስለ ማታ ችግር ይነግረዋል። ሳሚም መፍትሄ እንዳለው ይናገራል። በመቀጠል በጀልባ ላይ ጉዞ እያደረገ ወደ ነበረው እና ጓደኞቹ ጋር እየተዝናኑ ወደ ተጠራው ወደ ማታ እንሄዳለን። አንዲት ሴት ከጀርባው ብቅ ብላ መድኃኒት ማደንዘዣ ትወገዋለች። ማታም ተዘርሮ ይወድቃል። ማታም ሲነቃ ራሱን የፈረስ በረት ውስጥ ያገኘዋል። አንድ ሰው ቀስቅሶት የዳኛው ፈረስ ወዲያውኑ እንዲዘጋጅ ይነግረዋል። ምክንያቱም ዝግጁ ካልሆነ በመንደሩ መሃል ይገረፋል። ማታ ሰክሮ እንደሆነ በማሰብ ይስቃል። አባቱን ጠርቶ እንዲያድነው ስልኩን ለመፈለግ ይነሳል። ነገር ግን አያገኘውም። ማታም መጨነቅ ይጀምራል። አንድ ወጣትም የሚያስታውሰው የመጨረሻ ነገር ጀልባው ላይ ጠጥቶ እንደነበርና እንዴት እዚያ እንደደረሰ እንደማያስታውስ ይናገራል። ነገር ግን ወጣቱ በልጅነቱ ራሱን መጥቶ እንደነበር እና ከዚያ ጊዜ ጀምሮ አልፎ አልፎ እብድ እንደሚመስል እና አዲስ ነገር እንደሚፈጠር ይናገራል። ማታ በጣም ይበሳጫል እና አያምነውም። የዳኛው ረዳት ማታን ከበረቱ ይጎትተዋል። ማታ ዳኛውን እያያል እናም በኩባንያቸው ውስጥ የሂሳብ ባለሙያ እንደሆነ ይገነዘባል። ዳኛው በእሱ ላይ ይቆጣል እና የመንደሩ ዳኛ እንደሆነ እና ያለ አግባብ እርምጃ ከወሰደ እንደሚቀጣ ይነገረዋል። ስለ አሮጌው ችግሩ እና አልፎ አልፎ የሚያሳየውን የእብደት ትዕይንት እንደሚያውቅ ስለሚናገር ይቅር እንደሚለው ይነግረዋል። ማታም የአሳማ ቀንዱን ወዲያውኑ እንዲያዘጋጅ ይነገረዋል። ማታ ይበሳጫል እና ከኩባንያቸው እንደሚያባረረውም ያስፈራረዋል። ዳኛው ማታን እንዲገረፍ ያዛል። ማታም ያፌዝበታል። በመቀጠል በእርግጥ እየተገረፈ መሆኑን ሲያውቅ ይደነግጣል። ይሄ ቀልድ እንዳልሆነ እና ይሄ እውነተኛ መንደር እንደሆነ መረዳት ይጀምራል። ከመንደሩን ለማምለጥ ይሞክራል። ነገር ግን ሰዎች ከመንደሩ መውጣት እንደማይችሉ ሁሉም ሰዎች ለማታ ይነግሩታል። ግን ማታ እየሮጠ ወደ አንድ ጀልባ ጋር ይደርሳል። እናም ለማምለጥ ይሞክራል። ነገር ግን አንድ ግዙፍ መርከብ የተቃረበ ያያል። መርከቧ በእሱ ላይ ቦምቦችን መጣል ትጀምራለች። እናም ወደ ውሃው ውስጥ ይወድቃል።
ወደ መንደሩ ተመልሶ ያመልጣልና በበረት ውስጥ አብሮ ወደሚሰራው ወደ አልፐር ቤት ይመለሳል። አልፐርና ቤተሰቦቹ ስለ ልጅነት አደጋና አልፎ አልፎ እውነተኛ ያልሆኑ ነገሮችን እንደሚያስብ ይነግሩታል። አልፐር እሱን ያጠቃው መርከብ መንደሩን ለመስረቅ አልፎ አልፎ የሚያጠቃ የክራስንስ መርከብ እንደሆነ ይነግረዋል። አልፐር አመቱ 1500 እንደሆነ ሊያሳምነው ይሞክራል እና ማታ ከወደፊት እንደመጣ ወይም ይህ ዓለም ውስጥ እንደገባ ማመን ይጀምራል። የዳኛው ረዳት ይገባል። ማታም ፈረሱን አዘጋጅቶ እንደሆነ ይጠይቃል። ማታ በእሱ ላይ ይበሳጫል እና ብዙ ፈረሶች ስላሉ የሚጋልበውን ማንኛውንም ፈረስ መምረጥ እንደሚችል ይናገራል። ዳኛው በእሱ ላይ ይቆጣል እና ገደቡን እንዳለፈና መቀጣት እንዳለበት ይናገራል። ለሌሎች ምሳሌ እንዲሆን በመንደሩ መሃል ይገደላል። በእርግጥ ማታ በብረት ሰንሰለት ታስሮ ወደ ግድያ ቦታ ይወሰዳል። ከእሱ በፊት አንዱ የመንደሩ ሰው ሲገደል አይቶ በጣም ይደነግጣል። እንዳይሞት ይለምናቸዋል፣ ነገር ግን አይሰሙትም እና ራሱን እንዲቆረጥ በእንጨት ሰሌዳ ላይ ያደርጉታል። ማታ ከእሱ በፊት ሌላ ሰው ሲሰየፍ አይቶ በጣም ይፈራል። በዚያ ቅጽበት አንዲት ቆንጆ ሴት ብቅ ትላለች። የዳኛው ልጅ ልዕልት ዲልባር እና ማታ እንዲፈታ ትዕዛዝ ትሰጣለች። እምቢ ይላል። እነዚህ የዳኛው ትዕዛዝ እንደሆነ ይነግራታል። ወንድሟ ሳሊም ደርሶ የማታን ወዲያውኑ ግድያ ያዛል። ዳኛው ይደርሳል እና ዲልባር ማታን በዚያ ጊዜ እንዲፈታ ትለምነዋለች። የልደት ቀኗ ስለሆነ እና ጥያቄዋን እምቢ ማለት ስላልፈለገ ይስማማል። ሆኖም ማታን ይህን የመጨረሻ ዕድሉ እንደሆነ እና ጥቂት ስህተት እንኳን ቢሰራ እንደሚገደል ያስጠነቅቀዋል። ዳኛው ዲልባር ወደ ማታ ትሄዳለች እናም እንደምታደንቀው ግልጽ ይሆናል። እሱን ሲገደል ማየት እንዳልቻለች ትነግረዋለች። ዋሲም በዚህ መንገድ ይሞታል እና እሱን ትተወዋለች። በዚያ ቅጽበት ማታ ምንም ሳያውቅ መሬት ላይ ተኝቶ ይተኛል። በሰማይ ላይ የሚበር እንግዳ ንስር ያያል። ይህ በእውነቱ ዶክተር ሳሚ በማታ ላይ የሚደርሰውን ነገር ሁሉ ለመመዝገብ የሚጠቀመው ድሮን ነው። ይህ ሁሉ ዶክተር ሳሚ ማታን በድንጋጤ ሾክ ለማከም የደንደፈው ጨዋታ መሆኑን እንረዳለን። በተጨማሪም ፈረሶችን የሚንከባከበው አሲና እናያለን። ሳሊም በእሷ በጣም እንደተማረከ እንረዳለን። ነገር ግን እሷ እዚያ የመጣችው ለስራ እንደሆነ እና አሁን ከማንም ጋር ግንኙነት መፍጠር እንደማትችል ትነግረዋለች። ይህ በእንዲህ እንዳለ ማታ በበረት ውስጥ ሆኖ በእሱ ላይ የደረሰውን ነገር ለማስተካከል እየሞከረ ነው። በእሱ ታሪክ ላይ የተመሰረተ ፊልም ሲመለከት እንደሚያስታውስ በሀሳብ ይናገራል። ነገር ግን ስሙን ማስታወስ አልቻለም። አልፐር የፊልሙን ርዕስ ይጠቅሳል። ማታም ይደነግጣል። ያለፈው ዘመን ውስጥ ሆነ አልፐር ፊልም ምን እንደሆነ እንዴት እንዳወቀ ይጠይቀዋል። አልፐር ይደነግጣል እና እንዴት ምላሽ መስጠት እንዳለበት አያውቅም። ሳሚ በጆሮ ማዳመጫ በኩል የሆነ ነገር እንዲያደርግ ካልሆነ ግን እቅዱ እንደሚበላሽ ይነግረዋል። አልፐር እና ማቲ ይህን ፊልም በነጭ እና ጥቁር ሲኒማ አብረው ተመልክተውታል። ምንም እንኳን በዚያ ጊዜ ስለ ሲኒማ ባያውቁም ማቲን አመኒት። ሳሊም በዲልባር በእሷ በጣም እንደተማረከ ይነግራታል እና ትዕይንቱ ካለቀ በኋላ ቀጠሮ እንዲይዙ ይጠይቃታል። ዲልባር ተስማማችም። ከጥቂት ጊዜ በኋላ ማቲ ሳር እየለቀመ ነው እና ዲልባር ተቀምጣ ስታለቅስ ያያል። በዚያ ቅጽበት ዶክተር ሳሚ ደስተኛ ነው እና ቲዩም ማቲ በመጨረሻ ከራሱ ውጭ ላለ ሰው መጨነቅ እንደጀመረ ይነግረዋል። ነገር ግን ማቲ ያስደነገጠውና ዲልባር እንዲህ ይላታል፣ ችግር የለውም፣ አሮጌውን ሰው ጋር አግቢ እና ሲሞት ብዙ ገንዘብ ይኖርሻል። ከዛ የሚወዱትን ማግባት ትችላለሽ፣ የምትወጂውን ማግባት ትችላለሽ ይላታል እና ትቷት ይሄዳል። ሳሚ ቲዩምን እንዲያምነው እና የማቲን ስብዕና ሊለወጥ እንደሚችል ያስፈራራው ይሞክራል። ነገር ግን የተወሰነ ጊዜ ያስፈልገዋል ማቲ በማለት ይነገራል። ማቲ ከዳኛው ጓሮ ዶሮ ይሰርቃል። አልፐር እንዲያበስልለት ይጠይቀዋል። ነገር ግን አልፐር ደንግጦ ከዳኛው ጓሮ ዶሮ እንደሰረቀ ከታወቀ የማቲ የራት ሰራተኞች እንደሚገረፉ ይነግረዋል። ስለዚህ ማቲን ችላ ብሎ ዶሮን አብስለው ብቻቸውን በሉት። ተመልካቾች የዛሬው ትዕይንታችን እዚህ ጋር ይጠናቃል። ቀጣይ በክፍል 2 የምንመለስ ይሆናል።